ጤና ይስጥልኝ ክቡራትና ክቡራን ውድ ቻናላችን ቤተሰቦች የሳቱን አጨጭር ሰበር መረጃዎችን ይዤ ቀርቤያለሁ። በርካታ ዓለም አቀፍና ሀገራዊ ጉዳዮች ዩቲዩብ ላይ በፍጥነት ሲጫኑ ቀድሞ ለእናንተ ማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ሰበር ዜናዎችን በየሰዓቱ በልዩነት እንድትከታተሉ የዩቲዩብ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ እንድትሆኑ እንጠይቃለን። ወደ ሰበር መረጃው ስናቀና በቀዳሚነት የምናገኘው የኢራን አብዮታዊ ዘብ የባህር ኃይል አዛዥ በተሰነዘረባቸው ጥቃት የደረሰባቸው ከባድ ጉዳት ምክንያት መሞታቸውን የሀገሪቱ ዜና ወኪል ኤርና ዘግቧል። የእስራኤል መከላከያ ሚኒስትር እስራኤል ካትስ ባለፈው ሳምንት በሰጡት መግለጫ አዛዦች የተገደሉት በእስራኤል ጦር በተፈጸመ ትክክለኛና ገልጸው የነበረ መሆኑን እናስታውሳለን። እንዲሁም ዛሬ ኢራን በእስራኤል ላይ በፈጸመችው የሚሳኤል ጥቃት በሃይፋ ከተማ የሚገኘው የባዛን የነዳጅ ማጣሪያ መመታቱን የእስራኤል መገናኛ ብዙሃን እየዘገቡ ይገኛሉ። እንደ መጀመሪያዎቹ ዘገባዎች ከሆነ ሚሳኤሎች ማጣሪያው በቀጥታ ይመታል ወይም በከተማዋ የኢንዱስትሪ ቀጠና ላይ የተመታ የሌላ ሚሳኤል ስብርባሪ ይሁን የታወቀ ነገር የለም። ይሁን እንጂ በማጣሪያው ውስጥ እሳት መነሳቱን የሚያሳዩ ምስሎች መውጣታቸው ታይም ኦፍ እስራኤል ገልጿል። በእስራኤል ጦር በአካባቢው የፍለጋና የማዳን ቡድኖች ያሰማራ ሲሆን ሚኒስቴር መስሪያ ቤቶች በበኩሉ አደገኛ ኬሚካሎች ፍሰት መኖሩና አለመኖሩን እየመረመረ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከብሪታንያው ፋይናንሻል ታይምስ ጋዜጣ ጋር ዛሬ ሌሊት ባደረጉት ሰፊ ቃለ ምልልስ በኢራን ላይ ያላቸውን ጠንካራ አቋም ገልጸዋል። ፕሬዝዳንቱ በንግግራቸው የኢራንን መሬት በእግረኛ ወታደር እንቆጣጠራለን ሲሉም ተሰምቷል። እንዲሁም እንደ ቬንዙዌላ ሁሉ የኢራንን የግዙፍ ነዳጅ ወይም ሀገራችንን እናጓጉዛለን ሲሉም ተደምጧል። በተለይም የኢራን የነዳጅ መከላከያ ማዕከል የሆነው የካርግ ደሴት ሙሉ በሙሉ ወረው እንደሚይዙና የአሜሪካ ንብረት እንደሚያደርጉትም በግልጽ ተናግረዋል። ይህንን ተከትሎ የፔንታጎን የአሜሪካ መከላከያ ሚኒስቴር 10,000 የሰለጠኑ ወታደሮች ወደ ቀጠናው እንዲዘምቱ ትዕዛዝ አስተላልፏል። እስካሁን 2200 ሜሪኖች ጨምሮ 3500 ወታደሮች ስፍራው ላይ የደረሱ ሲሆን ተጨማሪ የ82ኛው የአየር ወለድ ክፍለ ጦር አባላትም መጓጓዝ ላይ እንደሚገኙም ተናግረዋል። የአገዛዝ ለውጥና የኢራን ምላሽም ትራምፕ በኤርፎርስ ዋን ፕሬዝዳንታዊ አውሮፕላን ውስጥ ሆኖ ለጋዜጠኞች በሰጡት መግለጫ በኢራን ውስጥ የአገዛዝ ለውጥ መምጣቱን አውጀዋል። ድርድር እያደረጉ ያሉትም ከዚህ ቀደም ታይቶ ከማያውቁ አዳዲስ ሰዎች ጋር መሆኑንም ጠቁሟል። በሌላ በኩል ከተመረጡ ጀምሮ በመገናኛ ብዙሃን ታይተው የማያውቁት የኢራኑ አዲስ አያቶላ ሙጂታባ ካሜኔ ሶስተኛ መግለጫቸውን በብሔራዊ ቴሌቪዥን ጣቢያ አውጥተዋል። ይሁን እንጂ የኢራን መንግስት ባለስልጣናትም ከአሜሪካ ጋር ምንም አይነት ድርድር እያደረጉ እንዳልሆነና በግልጽ ሁኔታውን አሳስበዋል። ጦርነቱ ሁኔታና የቀጠናው ውጥረት ሁኔታዎች ወደ አደገኛ አቅጣጫ ባመሩበት በዚህ ወቅት ኢራን በዛሬው ዕለት ሌሊት በፈጸመችው ጥቃት በርካታ የአሜሪካ አውሮፕላኖች መመታታቸውንም ተዘግቧል። በተመሳሳይ ሁኔታ የአሜሪካ የአየር ኃይል ከፍተኛ ጥቃት ደርሶባታል። አሜሪካ እስካሁን 13000 የሚጠጉ የኢራን ኢላማዎችን የደበደበች ሲሆን ኢራን እስከ ኤፕሪል 6 ድረስ የስምምነት የጊዜ ገደብ ተሰጥቷታል። በሌላ በኩል ኩዌት ከፍተኛ ጥቃት ካስተናገደች በኋላ የሀገሪቱ የውጭ ጉዳይ ሚኒስትር የአረብ ሊግ የሚባለው ስብስብ የሞተ ነው፣ እኛን ከመከላከል ይልቅ መግለጫ ማውጣት ላይ ብቻ ተወስኗል ሲሉም ክፉኛ ተችተዋል። ይህ ሁኔታ በቀጠናው አረብ ሀገራት መካከል ከፍተኛ መከፋፈልን መፍጠሩም አመልክቷል። ጥቃቱ የተፈጸመው የሳውዲ አረቢያ ዋና ከተማ ሪያድ በስተደቡብ ምስራቅ 100 ኪሎ ሜትር ርቀት ላይ በሚገኘው የልዑል ሱልጣን አየር ኃይል የጦር ሰፈር ላይ ሲሆን የወደመው ንብረትም $270 ሚሊዮን የሚጠጋው ኢስሪ ሴኒተሪ የተባለው የአሜሪካ የስለላ እና የማጓጓዣ አውሮፕላን ሙሉ በሙሉ ወድሟል። የሳተላይት ምስሎች እንደሚያሳዩት ምስሎቹ አውሮፕላን ለሁለት ተከፍሎ በመንደርደሪያው ላይ ወድቆ የሚያሳዩ ሲሆን ቢቢሲ ቬሪፋይ ምስሎች ትክክለኛ መሆናቸውና ጥቃቱ ከመፈጸሙ በፊት አውሮፕላኑ በስፍራው እንደነበረም አረጋግጧል። የሰዎች ጉዳት እንደ አንድ የአሜሪካ ባለስልጣን ለሪዮተርስ እንደገለጹት በጥቃቱ የ12 አሜሪካ ወታደሮች የቆሰሉ ሲሆን ከነዚህ ውስጥም 2ቱ በጽኑ መጎዳታቸውንም አምነዋል። የምስሎቹ ምንጮች እነዚህ ሳተላይቶች የፎቶግራፎች የመጀመሪያ የተጋሩት የአሜሪካ ወታደሮች ወታደራዊ ዜናዎችን በሚያወጡ ማህበራዊ ትስስር ገጾች ላይ ነበር። በሌላ ዜና ኢራን በሳውዲ አረቢያ በሚገኘው የልዑል አየር ኃይል የጦር ሰፈር ላይ በፈጸመችው ጥቃት ከፍተኛ ውድመት እንደደረሰባት በሳተላይት ምስሎች ላይ
ለማየት ችለናል። ትራምፕ በቅርቡ የተናገሩት አስደንጋጭ ነገር ብዙ ሰዎች እያስደነገጠ ያለው ከኢራን ነዳጅ መውሰድና እንኳን የሀገሪቱ ዋና የነዳጅ መላኪያ ማዕከል የሆነው ሃንግ አይስላንድ መቆጣጠር እንደሚችሉ አስታውቋል። ይህ ንግግር በመጀመሪያ ሲሰማ እንደ ፖለቲካዊ ንግግር ብቻ ሊታይ ይችላል። ነገር ግን ውስጡ በጣም ትልቅ የዓለም ኢኮኖሚ የደህንነት ጉዳይ ይዟል። ትራምፕ ለፋይናንሻል ታይምስ በሰጡት ቃል አሜሪካ ከኢራን ነዳጅ ሊወስድ እንደሚችልና ሃርግ ደሴትን ሊቆጣጠር እንደሚችልም አስታውቀዋል። ነገር ግን በተመሳሳይ ጊዜ ምናልባትም አይሆንም ብለው በግልጽ ውሳኔ አልሰጡም። ይህ የሚያሳየው ነገር ትራምፕ ብዙ ጊዜ እንደሚጠቀሙት የፖለቲካ ግፊት መንገድ መሆኑንም አስታውቀዋል። ነገር ግን ይህ ሁሉ ለዓለም ኢኮኖሚ ቀጥታ ተጽዕኖ አለው። መጀመሪያ የነዳጅ ዋጋ ይጨምራል። ነዳጅ ዋጋ ሲጨምር መጓጓዣ፣ ምግብና ሌሎችም እንደሚጨምሩም አስታውቋል። ሌላኛው ጉዳይ ከትራምፕ ንግግር እንደተመለከትነው ፐርሺያን ጎልፍ ዓለም አቀፍ የነዳጅ መጓጓዣ አስፈላጊ መንገድ ነው። ይህ ቦታ ከተዘጋ ወይም ከተጎዳ የዓለም ነዳጅ አቅርቦት በጣም እንደሚቀንስም እየተዘገበ ይገኛል። ሶስተኛው የፖለቲካ ግጭት ዩናይትድ ስቴትስ እና ኢራን መካከል ውጥረት ከፍ ካለ ሌሎች ሀገሮችም ይገባሉ። ይህም ትልቅ የዓለም ግጭት ሊያመጣ እንደሚችል እየተዘገበ ይገኛል። የመካከለኛው ምስራቅ ጦርነት ከቀን ወደ ቀን እየተባባሰ እንጂ እየረገበ አልመጣም። የአሜሪካና የኢራን ፍጥጫ ዓለምን ወደማይፈለግ ቀውስ ውስጥ እንዳይከታት ያሰጋል። እኛም ወቅታዊ ሰበር መረጃዎችን በፍጥነት ማድረሳችንን እንቀጥላለን። መረጃው ጠቃሚ ሆኖ ካገኛችሁት ላይክ በማድረግ ለሌሎች እንዲደርስ አድርጉ። አስተያየታችሁንም ከስር ኮሜንት መስጫ አስፍሩልን። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ እንድትሆኑ እንጠይቃለን።